ክበር ባለኝ ነገር ክበር ባለኝ ነገር የለም ከኔ ምለው ሁሉ ካንተ ነው። የለም ከኔ ምለው ሁሉ ካንተ ነው። ክበር ባለኝ ነገር ክበር ባለኝ ነገር የለም ከኔ ምለው ሁሉ ካንተ ነው። የለም ከኔ ምለው ሁሉ ካንተ ነው። አንተ ታይበት እኔ ልደበቅ በአገልግሎቴ ብቻ እንድመቅ መዝሙሬ ካንተ ስብከቴም ካንተ ከኔ አንዳች የለኝም ያንተ ለአንተ ክበር ባለኝ ነገር ክበር ባለኝ ነገር የለም ከኔ ምለው ሁሉ ካንተ ነው። የለም ከኔ ምለው ሁሉ ካንተ ነው። የእውቀቴ ምንጭ ነህ አብርሆቴ የስኬቴ ጎል ሞገሴ ቤቴ ራቆቴ መጣው ራቆቴ ዳለው ምን ተገኘና አንተን ተዋለው ክበር ባለኝ ነገር ክበር ባለኝ ነገር የለም ከኔ ምለው ሁሉ ካንተ ነው። የለም ከኔ ምለው ሁሉ ካንተ ነው። ምንም ሳይኖረኝ ካለኸኝ አንተ ባለጸጋ ነኝ ያልተራቆተ እንዳመንኩብህ በታች ያለው በላይ ሆኜ አመልክሃለሁ ክበር ባለኝ ነገር ክበር ባለኝ ነገር የለም ከኔ ምለው ሁሉ ካንተ ነው። የለም ከኔ ምለው ሁሉ ካንተ ነው። እንደታዘዝኩት በልጅነቴ ለክብር አቁመኝ በአዋቂነቴ በትዳር በልጅ ስትባርከኝ እንደ ትናንቱም ዛሬም ያንተው ነኝ ክበር ባለኝ ነገር ክበር ባለኝ ነገር የለም ከኔ ምለው ሁሉ ካንተ ነው። የለም ከኔ ምለው
ካንተ ነው። ሾመኛ ብሆን ገንዘብ ብቆጥር ኩራት አይግባ በልቤ ገትር የነቀልክልኝ የኃጢአቴን መርዝ በእኔ ላይ ዘዝ ባለኝ ላይ ዘዝ ክበር ባለኝ ነገር ክበር ባለኝ ነገር የለ አክሊላችን ነሽ ውበታችን ትምክህታችን መጽናኛችን ስምሽን ጠርተን ከሞት ድነናል ልጃሽ ረድቶን ቀና ብለናል። አክሊላችን ነሽ ውበታችን ትምክህታችን መጽናኛችን ስምሽን ጠርተን ከሞት ድነናል ልጃሽ ረድቶን ቀና ብለናል። አክሊላችን ነሽ ውበታችን ትምክህታችን መጽናኛችን ስምሽን ጠርተን ከሞት ድነናል ልጃሽ ረድቶን ቀና ብለናል። አክሊላችን ነሽ ውበታችን ትምክህታችን መጽናኛችን ስምሽን ጠርተን ከሞት ድነናል ልጃሽ ረድቶን ቀና ብለናል። ፍሬ ሞላብሽ መልካሟ ተክል መፈወሻችን የሕይወት ጠበል በምልጃሽ ፋና ዓይናችን በርቶ ክብርሽን አየን በብርሃን ፈክቶ። አክሊላችን ነሽ ውበታችን ትምክህታችን መጽናኛችን ስምሽን ጠርተን ከሞት ድነናል ልጃሽ ረድቶን ቀና ብለናል። ጨው የሞላብሽ አዲስ ማሰሮ ዓለም ጣፈጠ ምሬት ተሽሮ ተለውጠናል አዲስ ሆነናል ድንግል ለክብርሽ እጅ ነስተናል። አክሊላችን ነሽ ውበታችን ትምክህታችን መጽናኛችን ስምሽን ጠርተን ከሞት ድነናል ልጃሽ ረድቶን ቀና ብለናል። መሰረቶችሽ የተቀደሱ በምን እጽናናለሁ ከሌለኝ በምን ልበረታ ካላገዝከኝ አንተ ስላለ ነው መድኃኒቴ ቆሜ መታየቴ አንተ ስላለ ነው መድኃኒቴ ቆሜ መታየቴ በምን እጽናናለሁ ከሌለኝ በምን ልበረታ ካላገዝከኝ አንተ ስላለ ነው መድኃኒቴ ቆሜ መታየቴ አንተ ስላለ ነው መድኃኒቴ ቆሜ መታየቴ
ማረፊያ ነህ። እጅግ የቀለለ ቀንበር ያለ ፍቅር ነው የሚያሰማራኝ በለምለም መስክ ያቆመኝ። ፍቅር ነው የሚያሰማራኝ በለምለም መስክ ያቆመኝ። ቸር አምላክ ይሁንህ ዳኛ አማኑኤል የኔ መታመኛ። በምን እጽናናለሁ ቅን የለኝ በምን ልበርታ ካላገዝከኝ። አንተ ስላለ ነው መድኃኒቴ ቆሜ መታየቴ። አንተ ስላለ ነው መድኃኒቴ ቆሜ መታየቴ። ጨለማን አላውቅም በጉዞዬ በሕይወቴ ሁሉ ነመርዬ። ተጓዝኩኝ ሌቱን በብርሃን ባንተ አየሁኝ መሻገርን። ተጓዝኩኝ ሌቱን በብርሃን ባንተ አየሁኝ መሻገርን። ቸር አምላክ ይሁንህ ዳኛ አማኑኤል የኔ መታመኛ። በምን እጽናናለሁ ቅን የለኝ በምን ልበርታ ካላገዝከኝ። አንተ ስላለ ነው መድኃኒቴ ቆሜ መታየቴ። አንተ ስላለ ነው መድኃኒቴ ቆሜ መታየቴ። ማቀርቀሬን ሰበር ካልኩኝ ገና በርትቼ ተራመድኩ እንደገና። ቃልህ ኃይሌ የሚያጸናኝ ማለት ላይ የተከልከኝ። ቃልህ ኃይሌ የሚያጸናኝ ማለት ላይ የተከልከኝ። ቸር አምላክ ይሁንህ ዳኛ አማኑኤል የኔ መታመኛ። በምን እጽናናለሁ ቅን የለኝ በምን ልበርታ ካላገዝከኝ። አንተ ስላለ ነው መድኃኒቴ ቆሜ መታየቴ። አንተ ስላለ ነው መድኃኒቴ ቆሜ መታየቴ። በጠላቴ ፊት ሞገስ ሆንክኝ ለባሪያህ ድል ሰጠኸኝ። በጠላቴ ፊት ሞገስ ሆንክኝ ለባሪያህ ድል ሰጠኸኝ። ቸር አምላክ ይሁንህ ዳኛ አማኑኤል የኔ መታመኛ። በምን እጽናናለሁ ቅን የለኝ በምን ልበርታ ካላገዝከኝ። አንተ ስላለ ነው መድኃኒቴ ቆሜ መታየቴ። አንተ ስላለ ነው መድኃኒቴ ቆሜ መታየቴ። በምን እጽናናለሁ ቅን የለኝ በምን ልበርታ ካላገዝከኝ። አንተ ስላለ ነው መድኃኒቴ ቆሜ መታየቴ። አንተ ስላለ ነው መድኃኒቴ ቆሜ መታየቴ። Thank you.
ኃያል መላከ ሰላም መላከ ብስራት የምታወጣ የእግዚአብሔርን ሕዝብ ከሚነድ እሳት ፍቅር ተስሏል በልባችን ፊት ቆመናል ባርከን ብለን ገብርኤል ኃያል መላከ ሰላም መላከ ብስራት የምታወጣ የእግዚአብሔርን ሕዝብ ከሚነድ እሳት ፍቅር ተስሏል በልባችን ፊት ቆመናል ባርከን ብለን የጽናታቸው ዝናው ሲሰማ ከዚያች ባቢሎን ከሞት ከተማ ሕፃናት ሳሉ በራ እምነታቸው ቆመ ተገኘ መካከላቸው ገብርኤል ኃያል መላከ ሰላም መላከ ብስራት የምታወጣ የእግዚአብሔርን ሕዝብ ከሚነድ እሳት ፍቅር ተስሏል በልባችን ፊት ቆመናል ባርከን ብለን ውሃው ሲዘልል ቢያስደነግጥም በጋኖቹም ውስጥ ቢነዋወጥም ጸንተው ዘመሩ ልጅና እናቱ አንተ ስትደርስ ከዚያ ከሳቱ ገብርኤል ኃያል መላከ ሰላም መላከ ብስራት የምታወጣ የእግዚአብሔርን ሕዝብ ከሚነድ እሳት ፍቅር ተስሏል በልባችን ፊት ቆመናል ባርከን ብለን ቂርቆስም ጸና ሞትን ሳይፈራ አንተ ስላለ ከነርሱ ጋራ አትፍሪ አላት ስለምን ትፍራ አምነው ድል ነሱት ያንን መከራ ገብርኤል ኃያል መላከ ሰላም መላከ ብስራት የምታወጣ የእግዚአብሔርን ሕዝብ ከሚነድ እሳት ፍቅር ተስሏል በልባችን ፊት ቆመናል ባርከን ብለን እኔም አምናለሁ አድነኝ ብዬ ቆመህ አልደኝ ከቸር ጌታዬ ክፉን ዘመን የማልፍበት ጽናትን ስጠኝ ድልን ሳበት ገብርኤል ኃያል መላከ ሰላም መላከ ብስራት የምታወጣ የእግዚአብሔርን ሕዝብ ከሚነድ እሳት ፍቅር ተስሏል በልባችን ፊት ቆመናል ባርከን ብለን እኔም አምናለሁ አድነኝ ብዬ ቆመህ አልደኝ ከቸር ጌታዬ ክፉን ዘመን የማልፍበት ጽናትን ስጠኝ ድልን ሳበት ገብርኤል ኃያል መላከ ሰላም መላከ ብስራት የምታወጣ የእግዚአብሔርን ሕዝብ ከሚነድ እሳት ፍቅር ተስሏል በልባችን ፊት ቆመናል ባርከን ብለን ገብርኤል ኃያል መላከ ሰላም መላከ ብስራት የምታወጣ የእግዚአብሔርን ሕዝብ ከሚነድ እሳት ፍቅር ተስሏል በልባችን ፊት ቆመናል ባርከን ብለን
ምልክቴ ነሽ ድንግል ለሕይወቴ አንቺ ተፈታው ከስራቴ ቀና ብያለው አሁን ልጅሽ ጸጋሽ ጎብኝቶኝ ቃል ኪዳንሽ ምልክቴ ነሽ ድንግል ለሕይወቴ አንቺ ተፈታው ከስራቴ ቀና ብያለው አሁን ልጅሽ ጸጋሽ ጎብኝቶኝ ቃል ኪዳንሽ ተስፋ ያረኩት አልተበተነም እንባዬ መሬት ከቶ አልወደቀም ለበጎ ሆነ ማልቀስ ማልባቴ ሰላም ትንሽ ጠጋ ጠጋ ትገባላችሁ። በብርሃን ጸዳል ተከባ እመቤቴ በደመና ዙፋን ተቀምጣ ከፊቴ የጽጌውን ዜማ ስዘምር በደስታ በምስጋናሽ መጥህ ሲሰማኝ እርካታ ሲሰማኝ እርካታ እንባዬ ሲቀዳ ናፍቆትሽ መስጦኝ ከደስታ በላይ አንቺን ስላየሁኝ ምኞቴ ተሳክቶ ፊትሽን አይቼው የሌሊት ውልቤ የቀን ምኞቴ ነው የቀን ምኞቴ ነው። በብርሃን ጸዳል ተከባ እመቤቴ በደመና ዙፋን ተቀምጣ ከፊቴ የጽጌውን ዜማ ስዘምር በደስታ በምስጋናሽ መጥህ ለዚህ ሰዓት ከክፉ ሁሉ ጠብቆ ሁላችሁንም አሰባስቦ ላደረሰን አምላክ ክብር ምስጋና ይሁን። ሁላችሁንም እኛ ደረጃ ያልደረሱ ሕፃናቶችን እግዚአብሔር ያድርስልን። እኛ በላይ ለሆኑትም እነሱ ጋር እንድንደርስ እግዚአብሔር ይፍቀድልን። ምንድን ነው የምትለው ነገር አለ? እኔ የምለው ይህ የዛሬ ቀን የኔና የእሷ የጋብቻ ቀን ብቻ ሳይሆን የማህበራችንም የመመስረቻ ቀን ነው። ማህበራችን 40 ዓመቱ ነው ከኛ ጋር። ይሄ ማህበር ሳይል በእርግጥ የተወሰኑ ወንድሞቻችንና እህቶቻችን ተለይተውናል። ቢለዩንም ዘላለም ስናስታውሳቸው ነው የምንኖረው እና እኛ ለዚህ እንደደረስን ሁሉ እዚህ ደረጃ ያልደረሳችሁትን ሁሉ እግዚአብሔር እንዲያደርሳችሁ ጸሎቴ ነው። በተረፈ ይሄንን ስነ ስርዓት በዓል አብራችሁን መጣችሁ
ለታደማችሁና ላከበራችሁን ሁሉ ምስጋናዬ ነው። ፎቶ እሺ አንዴ አዳምጡኛ እንዳምጡኝ። እንግዲህ ወንድማችን አቶ ጋሻው የአንድ ሰው የሁለት ሰው ወንድም አለ። የግማሽ ኢትዮጵያ ሕዝብ ወንድም ማለት ይቻላል። እውነቴን ነው። እኔ እንደማስበው ከሆነ የግማሽ ኢትዮጵያ ሕዝብ ወንድም ነው። ሙሉ አይደለም። ወንድማችን ጋሻው ወንድማችን ብቻ ሳይሆን እውነት እንደ አባትም እንደ ወንድም የምንቆጥረው ወንድማችን ነው። እንኳን ለዚህ ለዛሬ ለተከበረ ቀን ያደረሰልን። እንኳን ያደረሳችሁ ሁላችሁም። ይህንን ደስታ ለማየት እግዚአብሔር እንኳን እኛንም ያደለን። ይህንን ሙሉ ለሰጠን ደግሞ እግዚአብሔር ደግሞ ለ50ኛ ዓመቱ እንደዚያው እንድንጨፍር የሱ ፍቃዱ ይሁን። የሱ ፍቃዱ ይሁን። ለሰርጉ ያብቃል በለስ። አዎ ለ50ኛ ዓመት ለየው በልዩ እንደዚያው ደብቆን 10 ዓመት ወላዲ ይበላ። አሁን ደብቆን ሁላችን ተሳታፊ እናደርግ ነበር እና እንሳተፍ እና ይሄ ብቻ አይደለም። ይሄ ማህበር እንደው ሳወላውል 40 ዓመት አብሮ ከወንድማችን ጋር ተጉዘዋል እና ይህንን ማህበር ታሪካዊ ማህበር ስለሆነ ለዚህ ማህበርም እንደው ትልቅ ቦታ ሰጠዋለሁ። እንደዛው አብሮ ያኑራል። ድምጽበርም ቅደ ይጠብቅልን ወንድማችን ይጠብቅልን። እኔ ባጎደልኩት ደግሞ የዛሬ ስላሴዎች ይሙሉበት ኬር ነው። እዚህም ትልቅ ሰው ምርቃት ለምንበታል ከማህበሩ ውጭ ነኝ፣ ግን ቤተሰብ ነኝ። ግን ከዚህ አንድ ሰው ይደመድማል። እኔ ትንሽ ወርወር ላይ ዛሬ ስላሴዎች ናቸው። ትናንትና አርሴማ ፈጣሪ ኢየሱስ ክርስቶስ አሁንም እድሜ ይስጣቸው። ፈጣሪ ኢየሱስ ክርስቶስ የማህበሩን ትልቅ ያድርግ። አሁንም እውነት ወልዳችሁ እንድትስሙ የልጅ ልጅ እንድታዩ ያያችሁትን ደግሞ እንዲያገቡ ያድርግልን። ፈጣሪ ኢየሱስ ክርስቶስ ሰው እንደወደዱ ሰው እንዳከበሩ ባልና ሚስት በአጠቃላይ እውነቴን ነው። እኔ ከእናታቸው ጋር አንድ መስሪያ ቤት ነበርኩ። አልተለየውም። እሳቸው እውነት ቦታ ሄደዋል። አንድ ቀን አልተለየውም። ግን ማህበር ሲኖር፣ ክርስትና ሲኖር፣ ሰርግ ሲኖር፣ የሆነ ነገር ሲኖር ይደውሉልኛል። አሁንም እግዚአብሔር ያስባቸው፣ ፈጣሪ ያስባቸው። ይሄን ማህበር ትልቅ ያድርገው። ይሄን ልጅ ደግሞ ፈጣሪ ኢየሱስ ክርስቶስ ፈጣሪ እንዳዘዘው ሳራና አብርሃምና ሳራ እንደተጋቡ ቃል ኪዳን እንደገቡ ብዙ ቃላት ያድረኛል። ግን ለማለት የፈለጉት ይገባቸዋል። ናቲም ደግሞ ሮሜን ለመዳር ያብቃ። የዛሬ ስላሴዎች እሳቸው ልቦና ፈጣሪ ለአንተ የምትሆነው ያምጣልህ። ለዚህ ለተባረከች ቀን ያደረሰን አምላክ ምስጋና ይድረሰው። ወንድማችን አሰባስቦናል። እውነት ደስ የሚል ነው። እኔ አላወቅኩም። ዛሬ የእናንተ የጓደኛሞች ማህበር ብዬ ነው የመጣሁት። ግን ብዙዎቻችን አላወቅንም። ሾበም አላወቅም፣ ሁላችንም አላወቅንም። ብዙዎቻችሁን አውቋቸውና እግዚአብሔር ጤናውን ቸርነቱ ሰጥቶ ለሚቀጥለው 50ኛ 60ኛ ዓመት ያብቃችሁ። ሁለታችሁንም የምትድሩበት
የልጅ ልጅ የምታዩበት የምትኩሉበት ጊዜ ይሁንላችሁ። በሚቀጥለው ጊዜ ደግሞ 50ኛ ዓመት ላይ የልጅ ልጃችሁን አብራችሁ አቅፋችሁ እንድናይ ያብቃል። ሰላምን ጤናን ይስጠን። ሀገራችን ሰላም ይሆን። ሁሉ ሰላምን የመሰለ ነገር ያለ እኔ ባጎደልኩበት ስላሴዎች በተጠቀናቸው እንሳቸው ይሙሉልን። ከርን ለሁላችንም አመሰግናለሁ። ቀናት አንድ ሰው ነው ይረዱ ሴት ማለት ነው። ቀናት ብታችሁ ሶስት በቅድሚያ በዛሬው የዘላለም ስላሴዎች እንደዚህ ተገናኝተን ይህንን ቤት እንደዚህ እንድናከብር የፈቀደልን ክብር ምስጋና ይግባቸው። ፈጣሪያችን እንደሚያለን ክብር ምስጋና ይግባው። በእውነቱ ደስ የሚል ቀን ነው። እዚህ ቤት ድሮም የማህበርተኛ ብቻ ሳይሆን ጓደኞቹ በጣም መልካም ጓደኞች ያሉት ሁሌ ይሰባሰባሉ። ይሄ ቤት ልዩ እንትን ነው የምናከብረውና ሁላችሁንም እግዚአብሔር ያክብራችሁ። ተከበሩ፣ ኑሩ፣ እግዚአብሔር አይለያችሁ። ጋሽቲ ወንድሜ በጣም ወድሃለሁ። ለትዳር ጋብቻ ዛሬ የበቃችሁ እግዚአብሔር የተመሰገነ ይሁን። ከአሁን በኋላ ደግሞ 40 ዓመት ያኖራችሁ። እዚህ ቤት ውስጥ የምንደሰት ያድርገን። በሰርግ አባት አማኑኤል የቸርነት ጌታ አማኑኤል ፊት የተመላ አማኑኤል ሁሌ በይቅርታ አማኑኤል ካለው ፍቅር በላይ አማኑኤል አባት ለአንድ ልጁ አማኑኤል አምላክ ይወደናል አማኑኤል አይጥለንም ከእጁ አማኑኤል ቁስሌ ተፈውሷል አማኑኤል በቁስል በሞት አማኑኤል ስሸት አቀፍከኝ አማኑኤል ስወጋኝ በራ አማኑኤል በፍቅር አወጣኸኝ አማኑኤል ከዚያ ከመከራ አማኑኤል ናና አማኑኤል ና መድኃኒቴ Girme
አንተ ከኔ